የተቆራረጠ ቪዲዮ አለ። ምንም የምንደብቀው ነገር የለም። ስለዚህ ለምንድን ነው እንደ ሀዘንስ ሰው ለእናት ለአማቹ 2 ቀን ነው ጥቁር የሚለበሰው? 2 ቀን ነው ፎቶ የሚለጠፈው? ምን አይነት ኮንፊደንስ ምንድን ነው ከኋላ? ለምንድን ነው እንዳትሄጂ እንገልሻለን ብለውስ የሚያስፈራሩት? ለምንድን ነው እሱ? ምንድን ነው ተልኳቸው? ስለ ሰው ሀዘን ሞት ሰው ቢያዝንና አሞራው ቢረዳ ቢሰጠው ጊፍት አይዟችሁ ብሎ ለዴዚ የሚያጽናናት ሰው ቢሰጣት ጊፍት ምን አለበት? ምንድን ነው የተደበቀበት ምክንያቱ? ሚስጥሩ ምንድን ነው? እሱ ሰው እንዳይሰማ የተደረገበት ሞም ያልሽው እኔ ሰምቻለሁኝ። በቀደምም ሄጄ ሰፈር እዛ ሰፈር ለቅሶ የሚባል ነገር የለም ማለቱን በጆሮዬ ሰምቻለሁ። ለቅሶ የለም ሄጄ ነበረ ያለበት ሞ ሰምቻለሁኝ። አሁን መሯሯጥ ደግሞ እሱ ምን አስፈለገው? ለምንድን ነው የደነገጠው እንዴ? አረ ይሄ የሆነ አብስትራክት የሆነ እኔ የማይገባኝ ነገር የሆነ እንደውም ጭራሽ በጣም እንድጠራጥር አደረገኝ። ልጅቷ እንደፈለገች ሀዘንተኛ፣ ሁላችንም የእሷ ስልክ የምታውቁ ቴክስት አድርጋችሁ እንደው ፈጣሪ አጽናሽ ብትሏት አሞራው ነው የሚመልሰው። ከዚህ ከመጀመሪያው ጀምሮ ሴራው የተጠናከረ ነው። ከኢትዮጵያ ከእናቷ ነጥለው አሜሪካን አስገብተው በአፋጣኝ ወደ ስዊድን የላኳት ብዙ የእሷ የልጅ እናቶች ወይም የተለያዩ ሰዎች አሉ። አስደፋሪዎች ናቸው ምላቸው፣ እነሱን አስደፋሪ ናቸው ምላቸው። ለምን እነዚህ ሰዎች አቀነባብረው ልጅቷ ሳታውቅ በፍጥነት ትራንስፖርት ከፍለው ከኢትዮጵያ አስወጥተው አሜሪካን አስገብተው ከአሜሪካን ስዊድን አስገብተው የሰሩት ስራ እነዛ ሰዎችም ራሳቸው ተጠያቂ መሆን አለባቸው። ከዛስ በኋላ እናትየዋ ከገባይ 3 ወሯ ነው ተባለ። እናትየዋ የሚዲያ ሰው ነች። ተደብቃ የምትኖር አይደለችም። ፊት ለፊት ገብታ የምትናገር ሰው ነች። ምንድነው ድራማ የሚያስፈልገው? ሰው ሞቷል አይደለ? የሞተበት ቦታ ላይ የዚህ አካል የሆኑ በዚህም በዛም ያሉ ሰዎች እንዳይደርሱ እንገልሻለን ምናምን ብለው ለምን አስፈራራሉ? ለምንድን ነው እሱ? እና በጣም እውነት እኔ እንድጠራጠርና ሌላ ነገር ከበስተጀርባው ከናሞራው ጀርባ የሆነ ነገር አለ ብዬ ነው የምፈራው። የሆነ ነገር አለ። ለምንድን ነው ይሄን ያህል የተፈራው? ቤቱን ታሳይና ወየውልሽ እንዴ! እኛ እዚህ ላይ እኮ ስንመጣ እኮ ለማገዝ የሰው እህት ወይም እናት ወይንም ደግሞ መሆን የለባትም እኮ የፋሚሊ ዘር መሆን